ለምን ይመስላል ሰዎች ፊት ምስኪን ለመምሰል የምትሞክረው? ቢካዝ እነሱ እኔ በምወስደው አክሽን የሆነ ነገር ይሉኛል ብለህ ስለምታስብ ነው። ግን ይህንን አክሽን ስትወስድ ኦን ዘ አዘር ሃንድስ በምሰራው ነገር በራስህ ኮንፊደንት እንዳትሆንና በራስህ እንዳትተማመን ይዳርግሃል። ሶ እዛ ውስጥ ነው የማንም መጫወቻ ሆነ የምትቀረው። ግን ዛሬ ከዚህ መጫወቻ ከመሆን ላድንህና በራስህ ልትተማመን ላደርግ ነው የመጣሁት። ሄይ ጋይስ ተመልሻለሁ። ዛሬ እንድናወራበት የፈለግኩት ቶፒክ ስለ ምስኪንነት ነው። ከዚህ ኢሞሽን እንዴት መላቀቅ እንደምትችሉ ጥሩ ሳይድ ቢኖረውም ግን ወንዶች ላይ ኢንክሪዝ ሲያደርግ ሌላ ኮንሰፕት ይፈጠርባቸዋል። እኔም ለዛ ነው በዚህ ቶፒክ ላይ ዲፕ ዳውን ዲስከስ ለማድረግ የመጣሁት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ከሆናችሁ ደግሞ ላይክ በማድረግ ይህንን ጆርኒ ጆይን ማድረግ ትችላላችሁ። ቀደም ብዬ እንደነገርኳችሁ ምስኪንነት በብዙ ሳይድ አታክት ያደርገናል። አዌርነስ በማጣታችን ስቲል እንደ ማንነታችን አክሰፕት አድርገን ተቀብለነዋል። ባይዘዌ እዚህ ፐርት ላይ እስካለን ድረስ የማንቀይረው ነገር እንደሌለ ማወቅ ያስፈልጋል። ያለንበትን ፕሌስ ያለንበትን ሶሳይቲ እንደፈለጉ ማንም ሰንበዲ መጥቶ እኛን ድራግ እያደረገ እንዳይጠቀምብን ማድረግ እንችላለን። ኢማጂን ዴይ ቱ ዴይ ከራሳችን ጋር ቴክ ኦቨር ብናደርግ የማንቀይረው ነገር የለም። ኢቭን ደግሞ ላይፋችንን ኤኖይስ ምስኪን ስንሆን የሚፈጠርብንን ሲቹዌሽኖች እንመልከት። ኢቭን ፍሬንዶቻችን የሚጫወቱብን ሌላ ሪዝን ኖሮ ሳይሆን ምስኪን ስለሆነ ነው። ናው ያለበት ቦታ ስታክ ሆነ የቀረው ሌላ ምንም ሪዝን ኖሮ ሳይሆን ምስኪን ስለሆንክ ነው። ራስን መቀየር ፈልገህ በት ትፈራለህ። ቢካዝ ሰዎች ምን ይሉኛል ብለህ ስለምታስብ ይህንን ነገር ስሰራ ኢግኖር ቢያደርጉኝስ አክሰፕት ባያደርጉኝስ ብለህ ስለምትጨነቅ ነው። ሰምባዲ ምን ይለኛል አይ ዶንት ኬር። ላይፍ እንደዚህ አይነት ኢደንቲፋይ ያለው ሰው አክሰፕት ማድረግ አትፈልግም። ለዛ ነው እዚህ ሞመንት ላይ ስታክ ሆነ የቀረህ። ከዚህ ኢሞሽን ውስጥ መውጣት አትችልም ማለት አይደለም። ግን አሁን ኔክስት ሊስት የማደርግልህ 5 ፖይንቶች ላይ ሞር ፕራክቲካሊ አፕላይ የምታደርጋቸው ከሆነ ከዚህ ኢደንቲፋይ ለአንዴና ለመጨረሻ ጊዜ መውጣት ትችላለህ። መጀመሪያው ፖይንቴ ከሰዎች መጥፋት። ይህ ማለት ምን ማለት ነው? ለተወሰነ ታይም ከሰዎች መራቅ። ላይክ ከፍሬንድ ላይክ ከኔ ከምትላቸው ሰዎች ለተወሰነ ታይም መራቅ። ስልክ ማጥፋት ካለብህ አጥፋ። ላይክ ሜሴጅ አለመመለስ ካለብህ አትመልስ። ለተወሰነ ታይም ከራስ ጋር ቴክ ኦቨር አድርግ፣ ዲስከስ አድርግ ዴይ ቱ ዴይ። እንደዚህ በምታደርግበት ሞመንት ሞር ሲኩርድ እንድትሆንና ያሉብህን ፕሮብሌሞች ሞር ኖቲስ እንድታደርጋቸው ሰፖርት ያደርጋል። ግን እነዚህን አክሽኖች ስትወስድ ለማንም አትናገር። ሁለተኛው ብቸኝነትን አብዛው። እነዚህ ስል ምን ማለት ነው? ላይክ አንድ መካድ ማንፈልገው ነገር ሁሉም ሰው ላይክ የሆነ ጊዜ ብቻውን ላይክ ስለ ሲቹዌሽኖቹ ዲስከስ ኦር ኖቲስ ስላደረገ ነው ሰክሰስፉል የሆነው። ላይክ የተለያዩ ነገሮችን ላይፉንም ቼንጅ ማድረግ የቻለው። እኔም ደግሞ ለሱ ምስክር ነው። ግን ብቸኝነት ቺዝ በምታደርጉበት ታይም ዲስትራክት መሆን የለባችሁም። ላይክ የተለያዩ ስልኮች የተለያዩ አሁን ያለንበት ታይም ላይክ በጣም ዲስትራክት የሚበዛበት ታይም ነው። ቢካዝ ፕላትፎርም አለ ላይክ እንደ ቲክቶክ መጥቀስ ይቻላል። ላይክ ብዙ ሰው በዛ ነገር በጣም ዲስትራክት ይሆናል። ግን እናንተ እንደዛ በምታደርጉበት ታይም በእነዚህ ነገሮች ዲስትራክት መሆን የለባችሁም። ላይክ ፎከስ ማድረግ ያለባችሁ ሲቹዌሽናችሁ ላይ እና
ላይክ አጀስት ማድረግ በምትፈልጉት ነገር ላይ ኤራ ላይ ቶፒክ ላይ ፎከስ ማድረግ ብቻ ነው ያለባችሁ። ሶስተኛው ፖይንቴ ሰዎች የሚሉትን ነገር እንዳሰሙ ራሳችሁ ላይ ብቻ ፎከስ አድርጉ። እንደዚህ ስል ምን ማለቴ ነው? ለተወሰነ ታይም የልባችሁን ልብ ምት አዳምጡት። ምንድን ነው የሚያወራው? ማለት ያላችሁበት ቦታ ተመችቶታል ኦር ደግሞ ኮንፈርት ተሰምቶታል? ያለበት ቦታ ኮንፈርት ተሰምቶታል? እነዚህን ነገሮች አዳምጡ። አንድ አባባል አለ፣ ሰዎችን ማዳመጥ ስታቆም ራስህንና ሪያሊቲውን መቀበል ትጀምራለህ የሚባለው አባባል ነው። ያ በጣም ልክ ነው። ሰዎችን ማዳመጥ በምታቆሙበት ሞመንት ራሳችሁን ማዳመጥ ትጀምራላችሁ። እንደዛ ስል ምን ማለት ነው? ጀስት በኔጋቲቭ ፖዚሽን ነው እንጂ ያየሁት በፖዚቲቭ ሰፖርት የሚያደርጋችሁ ሰዎች አትስሙ ሳይሆን ኢግኖር የሚያደርጋችሁ ለእናንተ በቃ ታይም አይሰጧችሁም ኔት ፒክ የሚያደርጋችሁን ሰዎች በፍጹም እንዳሰሙ ማለት ነው እንጂ እናንተን ሰፖርት የሚያደርጉ ከእናንተ ጋር ስሊፕ ኦን የሚሆኑ ሰዎችን ሳይሆን ኢግኖር የሚያደርጋችሁን ሰዎች ያልኩት። እንደዚህ አድርጉ። አራተኛው ፖይንት ያለብህን ፕሮብሌሞች አቮይድ ለማድረግ ሞክር። እንደዚህ ስል ምን ማለት ነው? አንዳንድ ነገሮችን ላችሉ ትችላላችሁ። ያሉባችሁን ፕሮብሌሞች ሊስት በማድረግ በምትችሉት ኢነርጂ ያንን ነገር ዴይ ቱ ዴይ አፕላይ አድርጉት። ከባድ ሊሆን ይችላል ምናምን፣ ግን በምትችሉት ኢነርጂያችሁ ያንን ነገር ሊስት አድርጋችሁ ኖትቡካችሁ ላይ ሊስት አድርጋችሁ ያንን ነገር ትራይ በማድረግ አቺቭ ለማድረግ መሞከር አለባችሁ። አምስተኝነት ደግሞ በሳምንት 3 ቀን ኤክሰርሳይዝ መስራት። በተቻላችሁ መጠን ይህንን ነገር ራሳችሁ ላይ አድመን ማድረግ አለባችሁ። ባይ ዘ ዌይ በዚህም ታይም ኤክሰርሳይዝ ለሰው ልጅ እንደ አንድ ኢምፖርታንት ነገር እየሆነ ነው። ይህም እንዲሆን ያደረገው ለሰው ልጆች በጣም ሰፖርት የሚያደርግ ራሳቸውን ለማሻሻል ላይፋቸውን ቼንጅ ለማድረግ በተለያዩ ሪዝኖች ላይ ሰፖርት የሚያደርግ ነገር ነው ማለት ነው። ኤክሰርሳይዝ በሳምንት ኤክሰርሳይዝ መስራት በየቀኑም ሊሆን ይችላል። ኤክሰርሳይዝ መስራት በጣም ለሰው ልጅ ኢምፖርታንት እየሆነ የመጣ ጆርኒ ነው። ስቲል አሁን እያወራንበት ባለው ቶፒክ ላይ ራሱ ሰፖርት የሚያደርገው ዴሊ ሃቢት ስለሆነ ነው ማለት ነው። በተረፈ እነዚህ የነገርኳችሁ 5 ፖይንቶች ላይፋችሁ ላይ አፕላይ በማድረግ ሞር ሪዛልቶችን ማግኘት ትችላላችሁ እና እኔንም ለማመስገን ያብቃችሁ። ዛሬ ያለን ሌሰን ይሄ ነበር። ኔክስት ዴይ በሌላ ኮንሰፕት እስከማገኛችሁ ድረስ ቻው ያገሬ